የጽዳት ሰራተኛው $8 ሚሊዮን ሲያተርፍ የኢኮኖሚክስ ሊቁ ለምን ከሰሩ? እስኪ አንድ ክሬዚ የሆነ እውነታ ልንገራችሁ። በአንድ በኩል በዓለማችን ላይ ያሉ የተባሉ አስደናቂ የኢኮኖሚክስ ፕሮፌሰሮችና የአክሲዮን ልቆች በየቀኑ እየከሰሩና ሙሉ ንብረታቸውን እያጡ በዕዳ ማጅራታቸውን እያዛሉ። በሌላ በኩል ደግሞ ለአንድ ቀን እንኳን የፋይናንስ ትምህርት ቤት ገብቶ የማያውቅ የነዳጅ ማደያ ሰራተኛና ተራ የጽዳት ሰራተኛ የሆነ ሰው ባንክ ውስጥ $8 ሚሊዮን አትርፎ ዓለምን ያስገርማል። ምንም የኢኮኖሚክስ እውቀት የሌለው ሰው ሚሊዮነር ሲሆን የዘርፉ ሊቃውንት ለምን ገደል ይገባሉ? ይህንን ሚስጥር ለመፍታት ዛሬ እጅግ አወዛጋቢ የሆነ እውነታ ፊት ለፊታችሁ አቀርብላችኋለሁ። በዚች ምድር በገንዘብ አያያዝ ምርጫው ማንም ሰው እብድ አይደለም። ያ በየቀኑ ለቁማር $1 ሚሊዮን የሚበትነውም ሆነ ጥሮ ግሮ እየሰራ ከሚያገኘው እጅግ በጣም ዝቅተኛ የሆነ ገንዘብ ላይ ሽርፍራፊ ሳንቲሞችን በመቀነስ የሚያጠራቅመው ሰው አልተሳሳቱም። ሁለቱም ትክክል ናቸው። ይህንን ቪዲዮ እስከ መጨረሻው ሳታዩ ካለፋችሁት ምናልባትም በሚቀጥሉት ወራት ለምትወስኑት የገንዘብ ውሳኔ የህይወታችሁ ትልቁ ጸጸት ሊሆን ይችላል። ምክንያቱም ዛሬ ይዤላችሁ የቀረብኩት በዓለማችን እጅግ ታዋቂ የሆነውን የሞርጋን ሃውሰልን The Psychology of Money የሚለውን መጽሐፍ ነው። መጽሐፉ እኛ ከዚህ በፊት ስለ ገንዘብ የምናውቃቸውን የሂሳብ ቀመሮች ሁሉ ሰባብሮ አዳዲስ መንገዶችን ያሳየናል። ለመሆኑ ደራሲው በገንዘብ አያያዝ ምርጫና ውሳኔ ዙሪያ ሁሉም ሰው ትክክል ነው ሲል ምን ማለቱ ነው? እኛ እኮ በየቀኑ በኢኮኖሚ ውሳኔዎቻቸው ምክንያት ትላልቅ ኪሳራና አላስፈላጊ ዕዳ ውስጥ የሚገቡ ሰዎችን እንመለከታለን። ታዲያ እነዚህ ሁሉ ሰዎች እንዴት ትክክል ሊሆኑ ይችላሉ? ሃውሰል ምን ይላል መሰላችሁ? እያንዳንዱ ሰው የገንዘብ ውሳኔ የሚወስነው በራሱ ህይወት ተሞክሮና ካለፈበት ታሪክ በመነሳት በዚያች ቅጽበት ትክክል መስሎ የታየውና ይለናል። እስኪ ያስቡት። በ1930ዎቹ ታላቅ የኢኮኖሚ ቀውስ The Great Depression በነበረበት ዘመን ያደገን አንድ አሜሪካዊና በ1990ዎቹ የቴክኖሎጂ እድገትና ሀብት በፈሰሰበት ዘመን ያደገን ወጣት ጎን ለጎን አቁሟቸው። የመጀመሪያው ሰው ስለ ስራ አጥነት፣ ስለ ረሃብ እና ስለ ባንኮች መፈራረስ ያየው መከራ በአእምሮ ላይ ጠባሳ ጥሏል። ስለዚህ እሱ ገንዘቡን ባንክ ቤት ከማስቀመጥ ይልቅ ቤት ውስጥ ፍራሽ ስር ቢደብቀው ላደገበት ዓለም ትክክል ነው። ሁለተኛው ወጣት ግን ዓለም በሀብት ስትሞላ ነው ያያት። እሱ አክሲዮን ቢገዛና ገንዘቡን አደጋ ላይ ቢጥል ለሱ ትክክለኛ ውሳኔ ነው። የመጀመሪያው ሰው ሁለተኛውን አውደልዳይና እብድ ሊለው ይችላል። ሁለተኛው ደግሞ የመጀመሪያውን እንደ ፈሪ እና ኋላ ቀር ሊቆጥረው ይችላል። ነገር ግን ሃውሰል እንደሚለን ሁለቱም እብዶች አይደሉም። ሁለቱም የየራሳቸውን ዓለም ትርጉም ለመስጠት እየሞከሩ ነው። የገንዘብ ሳይኮሎጂ መርህ ተከትለው ህይወታቸውን እየቀጠሉ ነው። ምክንያቱም ሰዎች ስለ ገንዘብ ያላቸው አመለካከት የተገነባው ባደጉበት አካባቢ፣ በኖሩበት ዘመንና ባዩት የኢኮኖሚ ሁኔታ ላይ ተመስርቶ ነው። ስለዚህ ለአንዱ ሞኝነት መስሎ የታየው ነገር ለሌላኛው ትክክለኛ ውሳኔ ነው ማለት ነው። ይህንን ሀሳብ ይበልጥ ለማጠንከር ደራሲው ሞርጋን ሃውሰል አንድ የሁላችንም ልብ የሚነካ ምሳሌ ያነሳው። አብዝተው የሎተሪ ትኬቶችን የሚገዙ ሰዎችን ታሪክ። በአሜሪካ ውስጥ ዝቅተኛ ገቢ ያላቸው ድሆች ከፍተኛ ገቢ ካላቸው ሰዎች በበለጠ በአመት በአማካይ እስከ $400 የሚደርስ ገንዘብ ለሎተሪ ትኬት እንደሚያወጡ መረጃዎች ያሳያሉ። ይህንን ስንሰማ ሁላችንም እንዴ ይሄ እኮ ሙሉ በሙሉ እብደት ነው፣ ይህንን $400 ለምግብ ወይም ለአደጋ ጊዜ ቢያስቀምጡት ይሻል ነበር በማለት እንፈርዳለን። ነገር ግን እነዚህ ሰዎች ይህን $400 ቢያስቀምጡት የተሻለ ቤት አይገዛላቸውም፣ ልጆቻቸውን የተሻለ ትምህርት ቤት አያስተምርላቸውም፣ ወይም ደግሞ የተደላደለ ህይወት ለመኖር በፍጹም አይበቃቸውም። በወር ከሚያገኙት አነስተኛ ገቢ የተነሳ እውነተኛውን የደህንነትና የሀብት ስሜት ማጣጣም ህልም ይሆኑባቸዋል። ስለዚህ ያችን ሎተሪ ትኬት ሲገዙ በእውነቱ እየገዙ ያሉት ቁራጭ ወረቀት ብቻ አይደለም፣ ከዚያ ይልቅ ተስፋን ነው እያደኑ ያሉት። ሀብታሞች በየቀኑ የሚኖሩትን ያንን የህልምና የመበልጸግ ስሜት ለአንድ ሀብታም ቢሆን ለመቅመስ ነው ያንን $1 የሚከፍሉት። ለእኛ ሞኝነት መስሎ የታየን ነገር ከበስተጀርባው ጥልቅ የሆነ የሰው ልጅ ተስፋና ፍላጎት እንዳለበት ደራሲው በብዕሩ ቁልጭ አድርጎ ያሳየናል። ስለዚህ ወዳጆቼ ደራሲው ሞርጋን ሃውሰል በመጽሐፉ መግቢያ ላይ እንደሚያስተምርበት እውነተኛው የገንዘብ ነፃነት የሚጀምረው ከባንክ አካውንታችን ሳይሆን ከአእምሯችን ነው። የገንዘብ ነፃነት ሊመጣ የሚችለው እነዚህን 4 ታላላቅ መርሆች በተግባር ስንተረጉማቸው ብቻ እንደሆነ ይጠቁመናል። አንደኛ፣ ባህሪን ከመረጃ ማስቀደም። የገንዘብ ነፃነት የሚመጣው ስለ ፋይናንስ ብዙ መጽሐፍ ስላነበብን ወይም በታወቁ የቢዝነስ ትምህርት ቤቶች ገብተን ስለተማርን ሳይሆን ስሜታችንን፣ ስግብግብነታችንን እና ፍርሃታችንን መቆጣጠር ስንችል ብቻ ነው። ገንዘብ የሂሳብ ሳይሆን የባህሪ ውጤት ነው። ሁለተኛ፣ የንጽጽር ወጥመድ መስበር። የገንዘብ ነፃነት ማለት ከሰዎች በልጠን ሀብታም መሆን ማለት አይደለም። ይልቁኑ ራሳችንን ከሌሎች ጋር ማወዳደራችንን አቁመን ለራሳችን ህይወት የሚበቃንን መስመር በራሳችን መወሰን ስንችል ነው። ሶስተኛ፣ በጊዜ ላይ ስልጣን ማግኘት። እውነተኛ የገንዘብ ነፃነት ሊባል የሚችለው የፈለግነውን ነገር በፈለግነው ሰዓት ከምንወዳቸው ሰዎች ጋር ለማድረግ የሚያስችል ምርጫ ሲኖረን ብቻ ነው። ገንዘብ
ምርጫን የመግዣ መሳሪያ ነው። አራተኛ ትህትናን መለማመድ። በገንዘብ ዓለም ውስጥ ሁልጊዜ ነፃ ሆኖ ለመኖር አሁን ያገኘነውን ስኬት ሙሉ በሙሉ በጥረታችን ብቻ እንዳልሆነ አውቀን ነገ ነገሮች ሊቀየሩ እንደሚችሉ በማሰብ በትህትናና በጥንቃቄ መኖር ስንችል ነው። እነዚህን አራት የነፃነት መርሆች በአእምሯችን ካተምን በኋላ ነው ወደ እውነተኛው የሀብት ማማ መውጣትና የገንዘብ ነፃነትን መጎናጸፍ የምንችለው። እናም ወዳጆቼ የዚህ መጽሐፍ የመጀመሪያ ክፍል ትልቁ መልእክት ይኸው ነው። ወደ እውነተኛው የሀብት ማማ ከመውጣታችን በፊት መጀመሪያ ከገንዘብ ጋር ያለንን የስነ ልቦና ትስስር መፈተሽ አለብን። ሌሎች ሰዎች ስለ ገንዘብ ያላቸውን አመለካከት በምናይበት ጊዜ በራሳችን መነጽር ብቻ ከማየት ወጥተን እነሱ ያዩትን የህይወት መከራ ወይም እድል ምን ይሆን እያለን እንድንጠይቅ አውሰድ ይገፋፋናል። በቀጣዩ ክፍል ይህንን የገንዘብ ስነ ልቦና ይበልጥ በሚያናውጥና እድልና አደጋ በህይወታችን ላይ ያላቸውን የማይታይ እጅ በሚያስገነዝብ ታሪክ እንቀጥላለን። ታዋቂው ቢሊዮነር ቢል ጌትስ እንኳን ሳይቀር ካጋጠመው እጅግ አስገራሚ የህይወት አጋጣሚ ምን እንደምንማር እናያለን። እስከዛው ግን ይህን ጥያቄ ለአእምሯችሁ ልተውላችሁ። እናንተ ካለፋችሁበት የህይወት መንገድ አንጻር አሁን ያላችሁ የገንዘብ አጠቃቀም ባህሪ ትክክለኛ ነባራዊ ሁኔታውን ያገናዘበ ነው? ሀሳባችሁን ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ክፍል እስከሚገናኝ ሰላም።